የሁሉ ቀረጻ ነው ማለት ምን ማለት ምን and action አሁን ስንታረግ ይችላል ስቲክ ካሜራ ላይ ቆይና ታውኝ ካሜራሽ ከዛ አሁን ስታረግ ፍቅር ይዞኛል ወይኔ ወሬ ይሻለኛል ሲጀመር ነው ምን አገር ለራስ ብዬ እኮ ነው ምን አገር ይልቃው ይላወራሽ ዛሬ የሚወጣው ነቃ ገባና ጨርስ ምንድነው ምሰል ገባና ስራ ከስራ በኋላ እኮ ሰፊ ጊዜ ያን እናሲዮ ቤሪ ነኝ ጥቁር ሳቅ የተሰኘ አዲስ ተከታታይ ድራማ ጀምረናል በጣም የሚገርም ስራ ነው ተወዱታላችሁ ሰባ ሲኒማን ሰብስክራይብ ማድረጋችሁን እንዳትረሱ ከምሰሚዳ አንታስ እንጂ ፈጣሪ ያሳካው ነገር ነበር ማለት ነው እንጂ አላውቅም ምን ይልክ ሰላም እንዴት ናችሁ በሰላም ሲኒማ ጥቁር ሳቅ የሚል ቆንጆ ተከታታይ ድራማ ይዘንላችሁ እየመጣን ነው ሰብስክራይብ አድርጋችሁ ጠብቁ ሰባት ሲኒማ ቻናላችን ጁሌ ያስደንቁ ሰላም ቤተሰቦች እንዴት ናችሁ በጥቁር ሳቅ በሚል ተከታታይ ድራማ እየመጣን ነው ሰባት ሲኒማን ሰብስክራይብ አድርጉ ቶሎ እንዲደርሳችሁ የደወል ምልክቷን እያደረጋችሁ እንወዳችኋለን ከኛ ጋር ነው ሰላም ቤተሰቦቻችን ጥቁር ሳቅ የተሰኘ ቆንጆ ሰባት ሲኒማ ሰብስክራይብ አድርጉ ሁሉ ላይ ደረሰው እኔ ስለደረሰ አይደለም እንደዚህ ራስ ይመጣል የቢያጂ ምን ይባላል እንደዚህ ያሉኝ ሰዎች መልስ ለመስጠት ነው የሚያንገበግቡ ፈሪ ነች ክብራትና ክብራት ተመልካቾቻችን የሰባት ሲኒማ ነው እንግዲህ ሰብስክራይብ ያደርጋችሁ እንደዚህ የተለፋበት ስራ ይዘን እየመጣን ጠብቁን ተመልካቾቻችን እንግዲህ ሰባት ይገባችሁ ሰብስክራይብ ማድረግ እንዳደረሱ ቆንጆ ስራ ይዘን እየመጣን የሥራ ሚና ምንድነው የሥራ ሚና ወዛደር በቃ ያንን አንድና አንድ አማራጭ ሁሉም ነገር ዝርግት ይላል ታመናገር ከዛ በኋላ የሚመጣውን እንዳመጣጡ በቃ ነው ለምን ይሄን ነገር ላልተሰማ ተጣጣደ በቃ ያንን አንድና አንድ አማራጭ ያተስፋችሁ ማለት ነው ከዛ በኋላ የሚመጣውን እንዳመጣጡ ያለን አንድና አንድ አማራጭ ሁሉም ነገር ለሀሌታ ዘርግፎ መናገር ከዛ ከዚህ ሰይጣን ሀሌታ ሰላም ወዳጆቻችን የሰባን ሲኒማ ነው ወላችሁም ይገባያችሁ እኔ ከኋላ ያለሁት የእንት ያቅላጥፍ ነው የምንገኘው አያትቺ ወጣትና ታዳጊ ናት ቺኛው ማን ወጣት ናት እንደዚህ ነው የምገነብረኝ ሁሉም ነገር ዘርግፌ ለአዴታ መናገር አለብኝ ታፈራኝ ብየዋለሁ የክቡር ዳይሬክተር ነው ይሄኛው የራስንሽ ይሄ ሁሉ ከተማ ነው ከተማ ኧረ አይቷል ዋው የኔ ቢሻላ አይኮዲ ባክሱለ
ሰላም እንዴት ናችሁ? ሰቨን ሲኒማ ዩቲዩብ ላይ አዲስ ጥቁር ሳቅ የተሰኘ ተከታታይ ድራማ እየመጣ ነው፣ እየጀመርን ነው እና እስከዛው እናንተ ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። እወዳችኋለሁ። ባይ። ማርያም ካንተ ጋር መጣች እና በዚህ ተዛም ያብሪ ደስተኛ ነኝ። ፈጣሪ ትልቅ ቦታ በትልቅ ስራ ነው። ከአንቺ ጋር በመገናኘቴ ደስ ይለኛል። ያው ከዚህ መስራት ፍላጎት አለኝ ብዬ ባልሰክስ በመገናኘቴ ደስ ይለኛል። ከገና ነውና የሚገርም ገና ነውና ከደምልቁ ገና የሲኒማ ስራዎች አሉ ማሚ። በርካታ ስራዎች ጋር ነው የሚሰሩ ማለት እውነት ማርያም ብዙ ስራ ነው የሚሰሩ። እንዴት አገኘው? ክፍል 7 ነው አዲስ ኤፒሶድ አሁን ዛሬ እየሰራን ያለ ነው። እንዴት አገኘው? 3 ኤፒሶድ ነው ከሲኒ ሰራው። አሪፍ ቆንጆ ያለ 3 ሲኒ ኮረክሽን በነገራችን ላይ ከሲኒ ሳይቂታ ከካራክተር ውጭ ያለው ባህሪ በጣም ለሳቅ መጫወት ደስ የሚል ፐርሰናሊቲ ነው ያለው። እንደምታይ ለምታይ ሰብስክራይብ ይመቻል። እሱ ያዘው ነገር ሊፈነዳ የሚችል ፋይል ናና ረዚህ ወጫል ስራ አንተ ደግሞ ከፈነዳ ሙሉ የሰባት ሲኒማ ቤተሰብ ሊያንጫጫ ሙሉ ሰባት ሲኒማ ሊያንጫጫ ደግሞ ጥቁር ሳቅ ከተንቀጠቀጠ ደግሞ ሙሴ ተንጫጫ። እሺ ኔክስት ይሄን ነው ማንሳት ቪዲዮ ነው እንዴ? እዚህ ቤት ያላችሁ ልጅ አስቸግራችሁኛል። ቪዲዮ ነው ቪዲዮ ኢትዮጵያ ነው። ካሜራማን ሰላም ክብራትና ክብራን ተመልካቾቻችን፣ እንግዲህ እንደሚታየው ዛሬ ሰላም ጤና ይስጥልን ውድ የሰቨን ሲኒማ ቤተሰቦች፣ ዛሬ እንግዲህ ኤፒሶድ 8 የተቀረጸ ነው። በቀጣይ ደግሞ ለእናንተ ያባበዱ ሰዎች ከጥቁር ሳቅ በስተጀርባ አዲስ ሰርፕራይዝ ስላለ ጠብቁን። እስከዛ በጥቁር ሳቅ ተዝናኑ። ሰርፕራይዝ እውነት ነው። ስለዚህ ሁላችሁም ገብታችሁ ሰብስክራይብ አድርጉ። በጣም ቆንጆ ስራ ነው፣ ትወዱታላችሁ። ግን በዩቲዩብ ደረጃ እንደዚህ ተሰርቶ ያውቃል? አያውቅም። እውነት ለመናገር በጣም የሚያምር ስራ ነው። እንደውም አይታችሁ እናንተ ይሄ ነገር ለሲኒማ ይሁን እንደምትሉ ተስፋ አደርጋለሁ። ካልሆነም ደግሞ በቀጣይ ስራ ለሲኒማ ይዘን እንመጣለን።